Hello everyone, welcome to our channel እንደምናላችሁልን በመላው ዓለም የምትገኙ እንግሊዘኛ መማር የምትፈልጉ ከመጀመሪያው ጀምራችሁ ኤቢሲዲ ጀምረን እናስተምራለን። እነሆ ቤዚክ እንግሊሽ አካዳሚ ብለን ጀምረናል። እንግሊዘኛ በዚህ ዩቲዩብ ቻናል እናስተምራለን። ከዛሬ ጀምሮ ቪዲዮዎችን በተከታታይ እንለቅላችኋለን። በየትኛውም ዓለም ሆናችሁ እንግሊዘኛ ኦንላይን መማር የምትፈልጉ በ0930 በኢሞ በዋትስአፕ ወይ ደግሞ በቴሌግራም ልታናግሩን ትችላላችሁ። በየትኛውም ዓለም ሆናችሁ መማር ትችላላችሁ። ኦንላይን በኢሞ በቴሌግራም ወይ ደግሞ በዋትስአፕ ሃይ በሉን። እንግሊዘኛን ከመሰረቱ ጀምረን እናስተምራችኋለን። በየትኛውም ቦታ በየትኛውም ጊዜ በሚመቻችሁ ሰዓት ደውሉልን። እጅግ በጣም አክብረናችሁ እንመልስላችኋለን። እንግሊዘኛ በጣም ዓለም አቀፍ ቋንቋ ነው። እንግሊዘኛ ማወቅ፣ መናገር፣ መጻፍ የምትፈልጉ ሌላ ቦታ መሄድ የምትፈልጉ ሰዎች በውስጥ መስመር አናግሩን። ከዛሬ ጀምሮ እናስተምራችኋለን። we are ready to go, right? So let's go, let's learn together English one by one. through process ሁሉም ነገር ይሆናል ማለት ነው። ያ ሁሉም ነገር በሂደት ነው። አንድ የሚመጣ ነገር የለም። ስለዚህ እናንተም ከመጀመሪያው ጀምራችሁ መማር ትችላላችሁ። በ0930 በኢሞ በዋትስአፕ ወይ ደግሞ በቴሌግራም ደውሉልን ታገኙናላችሁ። ዛሬ ትሰራላችሁ ቪዲዮ ኤቢሲዲ በካፒታል ሌተር እና በስሞል ሌተር ነው። እንግዲህ ኤቢሲዲ በእንግሊዘኛ 26 ፊደሎች አሉት። እነዚህ ፊደሎች ኤቢሲዲ ናቸው ማለት ነው። በሁለት ይከፈላሉ፣ ካፒታል ሌተር እና ስሞል ሌተር ብለን እንከፍላቸዋለን። በደንብ ተከታተሉ። ካፒታል ሌተር እና ስሞል ሌተር ወይም ደግሞ በትልቁና በትንሹ ተብሎ ነው የሚጻፉት። እያንዳንዳቸውን አምጥቼላችኋለሁ እዚህ ጋር ሁለት የጻፍኩት በትልቁና በትንሹ ነው። የመጀመሪያዎቹ ለምሳሌ የመጀመሪያዋ ካፒታል ናቸው። ቀጥሎ ያሉት አጠገብ ያሉት ስሞል ናቸው ወይም ደግሞ በትንሹ የተጻፉ ናቸው ማለት ነው። እናንብ ወደ ቀጥታ ቪዲዮ ሌላ ሰብስክራይብ አድርጉ፣ ላይክ፣ ሼር፣ ኮሜንት አድርጉልኝ። መማር የምትፈልጉ በውስጥ አዋሩኝ። እቺ ኤ ናት፣ ካፒታል ሌተር ኤ ናት። እቺኛዋ ደግሞ ስሞል ሌተር ኤ ናት። እቺኛዋ ካፒታል ሌተር ቢ ናት። ኦኬ፣ ካፒታል ሌተር ቢ ናት። እቺኛዋ ስሞል ሌተር ቢ ናት። እቺኛዋ ካፒታል ሌተር ሲ ናት። እቺኛዋ ደግሞ ስሞል ሌተር ሲ ናት። እቺ ካፒታል ሌተር ዲ ናት። እቺኛዋ ስሞል ሌተር ዲ ናት። በደብተራችሁ መጻፍ ትችላላችሁ። ኤ ቢ ሲ ዲ። ኦኬ፣ እቺ ደግሞ ኢ ናት። እቺኛዋ ካፒታል ሌተር ኢ ናት። እቺኛዋ ደግሞ ስሞል ሌተር ኢ ናት ማለት ነው። ኤ ቢ ሲ ዲ ኢ፣ ኤ ቢ ሲ ዲ ኢ። ቀጣይ እቺ ኤፍ ናት። እቺኛዋ የመጀመሪያው በትልቁ የተጻፈችው ናት ወይም ደግሞ ካፒታል ሌተር ኤፍ ናት። እቺኛዋ ስሞል ሌተር ኤፍ ናት። ሁለቱም ኤፍ ናቸው ማለት ነው። ኤፍ። እቺ ጂ ናት፣ ካፒታል ሌተር ጂ። እቺኛዋ ስሞል ሌተር ጂ ናት። እቺኛዋ ካፒታል ሌተር ጂ ናት። እቺኛዋ ስሞል ሌተር ጂ ናት። ከዛ ኤች፣ ካፒታል ሌተር ኤች፣ ከዛ ስሞል ሌተር ኤች አለች። ኤ ቢ ሲ ዲ ኢ ኤፍ ጂ፣ ከዛ ኤች፣ ከዛ አይ። እቺኛዋ ካፒታል ሌተር ኤች፣ እቺ ስሞል ሌተር ኤች ናት። ከዛ አይ፣ እቺ አይ ናት። እቺኛዋ ካፒታል ሌተር አይ ናት የመጀመሪያዋ። ቀጣይ ደግሞ ስሞል ሌተር አይ ናት። ያ ማለት እቺ ትልቋ አይ ናት፣ እቺኛዋ ትንሿ አይ ናት ማለት ነው። ካፒታል ሌተር ጀ፣ ስሞል ሌተር ጀ። እቺኛዋ ካፒታል ሌተር ጄ ናት፣ እቺኛዋ ስሞል ሌተር ጄ ናት ማለት ነው። ትንሽ ይመሳሰላሉ። የስሞል ሌተር ጄ እዚህ ጋር ነጥብ አላት እንጂ ትንሽ ይመሳሰላሉ። ቀጣይ ኬ ናት። እቺ ኬ ናት። ኬ፣ ካፒታል ሌተር ኬ፣ ስሞል ሌተር ኬ። ቅርጻቸው ተመሳሳይ ነው፣ በመጠን ብቻ ነው የሚለያዩት። ካፒታል ሌተር ኬ ትንሽ ከፍ ትላለች፣ ስሞል ሌተር ኬ ደግሞ አነስ ትላለች ማለት ነው። ከዛቺ ኤል ናት። ካፒታል ሌተር ኤል ወደ አግድም ትንሽ ሄደች እና ቋሚ መስመር አላት። ከዛ ስሞል ሌተር ኤል ናት እችኛዋ። ኤ ቢ ሲ ዲ ኢ
ኤፍ ጂ ኤች አይ ጄ ኬ ኤል እቺ ኤም ናት። ካፒታል ሌተር ኤም ስሞል ሌተር ኤም ኤን እችኛዋ ስሞል ሌተር ኤን ናት። እችኛዋ ደግሞ አይ ሚን የመጀመሪያው ካፒታል ሌተር ኤን ናት። ከዛች ስሞል ሌተር ኤን እቺ ካፒታል ሌተር ኤን እችኛዋ ስሞል ሌተር ኤን ካፒታል ሌተር ኦ ቺ ስሞል ሌተር ኦ ሶ ከዛች ፒ ናት። ፒ ተመሳሳይ ናቸው። ቅርጻቸው ተመሳሳይ ናቸው። ትንሽ ካፒታል ፒ በቁመት ከፍ ትላለች። ያው ናቸው። ከዛ ኪው ናት። ኪው ካፒታል ሌተር ኪው የመጀመሪያዋ ልክ እንደዚህ ነው የምትጻፍ። ከዛ ስሞል ሌተር ኪው ደግሞ እንደዚህ ትጽፋታላችሁ ማለት ነው። ከዛ አር እች አር ነች። ካፒታል ሌተር አር እችን ትመስላለች። ስሞል ሌተር አር ደግሞ እችኛዋ ናት። ሶ ቀጣይ ኤስ ናት። ካፒታል ሌተር ኤስ ስሞል ሌተር ኤስ ካፒታል ሌተር ኤስ በቅርጽ ተመሳሳይ ናቸው። በመጠን ትንሽ ይለያሉ። ካፒታል ሌተር ኤስ ከፍ ትላለች። ስሞል ሌተር ኤስ ደግሞ አነስ ትላለች። ቀጣይ ቲ ናት። እቺ ቲ ናት። ከላይ መስቀል ያላት አግድም ከታች ቋሚ ማለት ነው። ቲ ስሞል ሌተር ቲ ደግሞ እችኛዋን ትመስላለች። ከጥግ ያለችው እችኛዋ ከስሞል ሌተር ቲ ናት። እቺ ያው ካፒታል ሌተር ቲ ናት ማለት ነው። ዩ ያው ይሄ ብርጭቆ ነው። የብርጭቆ ቅርጽ ነው ያላት ዩ። ተመሳሳይ ናቸው። ካፒታል ሌተር ዩም ስሞል ሌተር ዩም ካፒታል ሌተር ዩ ይቺ ትንሽ በመጠኗ ከፍ ትላለች። ስሞል ሌተር ዩ ደግሞ አነስ ትላለች ማለት ነው። ቪም በተመሳሳይ መጠናቸው ተመሳሳይ ነው። አይ ሚን ቅርጻቸው ተመሳሳይ ነው። መጠናቸው ትንሽ ይለያያል። ካፒታል ሌተር ቪ ትንሽ ከፍ ትላለች። ስሞል ሌተር ቪ ደግሞ አነስ ትላለች። ሶ ቪ እች ናት ማለት ነው። ደብሊው ቀጣይ ደብሊው ካፒታል ሌተር ደብሊው ትንሽ ከፍ ትላለች። ስሞል ሌተር ደብሊው ደግሞ አነስ ትላለች። ሶ እቺ ደብሊው ነች፣ እቺም ደብሊው ነች ማለት ነው። ኤክስ ቀጣይ ካፒታል ሌተር ኤክስ ከፍ ትላለች። ስሞል ሌተር ኤክስ ደግሞ አነስ ትላለች እንጂ ቅርጻቸው ተመሳሳይ ነው ማለት ነው። ኤክስም ዋይ ቀጣይ ዋይ ቀጥ ያለ እግር አላት። ካፒታል ሌተር ዋይ ቀጥ ያለ እግር አላት። ስሞል ሌተር ዋይ ደግሞ ወደ ግራ ትንሽ ሸፈፍ ያለ እግር ነው ያላት ማለት ነው። እና በመጠኑ አነስ ትላለች። ካፒታል ሌተር ዋይ ቀጥ ያለ እግር አላት። ከላይም ቀጥ ያሉ ናቸው ማለት ነው። የመጨረሻዋ ዜድ ስሞል ሌተርም ካፒታል ሌተርም አንድ አይነት ቅርጽ አላቸው። ካፒታል ሌተር ዜድ ትንሽ ከፍ ትላለች ማለት ነው። ሶ ሙሉ ላንብላችሁ እንደገና ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ ኦኬ ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ። ኦኬ እንደገና በሉት እስኪ ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ
LMN OPQR STU VWXYZ 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 ድሮኛ እንደዚህ ነበር የምናጠናው ማለት ነው። በደንብ ታጠናላችሁ። ምንም እንዳትሸማቀቁ በትምህርት በደንብ ተዘጋጅታችሁ ነው የምትማሩት። በአጭር ጊዜ ውስጥ ይገባችኋል። መጽሐፍ እንግሊዝኛ ማንበብ መጽሐፍ መናገር የምትፈልጉ ኮል አስ ራይት ናው ደውሉ። አሁኑኑ ደውሉ። ከጀማሪ ጀምራችሁ ከመሰረቱ ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ ይህንን ይመስላል ማለት ነው። በኦንላይን መማር የምትፈልጉ ከታች በምናስቀምጥላችሁ ስልክ ወይም ደግሞ በ0930 24 51 41 በተለያዩ የሶሻል ሚዲያ አማራጮች በኢሞ፣ በዋትሳፕ፣ በቴሌግራም ሀይበሉን እንግሊዝኛ ተማሩ። የቋንቋ ክህሎታችሁን ከፍ አድርጉ። ዓለም አቀፋዊ ሆኑ። ሚስጥሮችን ወቁ። ግዴታ ነው። እናመሰግናለን። ባይ ባይ። በቀጣይ ቪዲዮ እስከምንገናኝ